እኛ ምን ብለን እናምናለን? የህዝቦችን ራስን በራስ ማስተዳደር መብት እየጠበቅን ለኢትዮጵያዊ አንድነትም እሱኑ መሰረት አድርገን ጠንካራ ኢትዮጵያዊነትን መገንባት እንችላለን የሚል እምነት ነው ያለን። ይሄ ህብረ ብሔራዊነት ነው። ራስን በራስ ማስተዳደር ለኢትዮጵያዊ አንድነት እንቅፋት ሊሆን አይችልም። እንዲሁም ለኢትዮጵያዊ አንድነት መሰረት ነው የሚሆነው። ዜጎች ቋንቋቸውን፣ ማንነታቸውን፣ ባህላቸውን እየተንከባከቡ እያሳደጉ ራሳቸውን በራሳቸው እያስተዳደሩ በኢትዮጵያ የጋራ አስተዳደር ውስጥ ደግሞ ተካተው ኢትዮጵያን የመሰሉ የጋራ ተቋማትን ገንብተው የሚሄዱ ከሆነ ማንነት ከኢትዮጵያዊ አንድነት ጋር ሊጋጭ አይችልም የሚል እምነት አለን። ለዚህ ደግሞ ፌዴራሊዝሙን ተቋማዊና ህጋዊ መሰረቱን ማጠናከር ያስፈልጋል። የአዋጅ ቁጥር 1231 ይህን መሰረት የሚያስይዝ ነው። ክልሎች እርስ በርስ እንዲተባበሩ፣ ፌዴራል መንግስቱና ክልሎች እርስ በርስ እንዲተባበሩ፣ የጋራ ልማት፣ የጋራ ፕሮጀክቶች፣ የጋራ እቅዶች እያወጡ በጋራ እንዲሰሩ፣ ታችም ራሳቸውን እያስተዳደሩ በሀገሪቱ ውስጥ ደግሞ በህጋዊና ተቋማዊ መሰረት ባለው ተቋም እርስ በርስ እየተጋገዙ ኢትዮጵያን ማጠናከር ይቻላል የሚል እምነት ነው ያለን።